ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ ወንደላጤ ኑሮ እንደቀጠለ ነው። እንደዚህ እንዳማራብኝ ከስራ እየተመለስኩኝ በጣም የደከመኝ ይመስላል ፊቴ ላይ እንደምታዩት። እንግዲህ ያደረግነውን ጫማ አድርገን የዋልነውን ጫማ እናወላልቀዋለን። በጣም ብዙ ስለተጓዝኩበት ጫማም ቆሽሿል። እንግዲህ በእጃችን የያዝነውን ቦርሳ እናስቀምጠዋለን ልብሳችንን ለመቀየር። እንግዲህ እዚህ ጋር ጉዱግ እያልን ነው። እናንተ ወፍር ያለው መሰለኝ። ለእናንተ እንዴት በምግብ በማሳየት ብቻ ወፍራለሁ። ስፖርት መጀመር አለብኝ። ስለዚህ በቃ እዛን እንግዲህ ወደ ስራ እንገባለን። የቤት ውስጥ ይዘን የዋልናቸውን እቃዎች እናወጣጣና እጥብጥብ አድርገን እናሰማምራቸዋለን። እንግዲህ ሰው የበላበትን ካላጠበ በጣም ከባድ ነው እና በጣም ምርጥ አድርገን እጥብጥብ አድርገን ፏፏፏፏሽ እናደርገዋለን። ከዛን እንግዲህ ወደ መከተፋ እንገባለን። የመጀመሪያ ስራችን እንግዲህ የማይቀረውን ሽንኩርት እንልጠዋለን ምንም እስኪቀሩ ድረስ። እንግዲህ ልብስ የለውም እንዴ እስኪባል ድረስ ከላዩ ላይ እንግዲህ እንደምታዩት እርግፍ አድርጌ ነው የላጥኩት። ከዛን እንግዲህ ልከትፈውን እንግዲህ እንደምታዩት ቆረጥኩትና ሁለት ቦታ። ከዛን ውስጥ የነበረው ነገር አንስቼ መክተፍ ጀመርኩኝ። ወይኔ አይኔ ተቃጠለ፣ ነደደ። በቃ ምን ብዬ ልንገራችሁ? በቃ በንዴት እኔም በቃ አይኔ እንዴት አቃጥለኛለሁ ብዬ ክትፍ ነብሱ እስኪጠፋ ድረስ ከተፍኩትኝ። እንደምታዩት ነብሱ እስኪጠፋ ድረስ እኔ በቃኝ እስኪልኝ። እንግዲህ ወደ ቲማቲሙም ስንገባ የለበሰችውን ልብስ ከለዋ ላይ እያወላለቅንላት ነው። ከለዋ ላይ እየላጨናት ነው፣ እያጸዳናት ነው። እንግዲህ እሷንም ሁለት ቦታ ወገቧ ላይ ቆርጠን እንግዲህ እየከተፍናት ነው። እንግዲህ እሷ በጣም ጨዋ ነች። አይኔ ልታቃጥለኝ አልቻለችም። እንደ ሽንኩርቱ እንግዲህ ምንም እኔ ነኝ እሷን ደግሞ ክትፍትፍ ያደረኳት። እንግዲህ እንደምታዩት ነብሷ እስኪጠፋ ድረስ ወይኔ እስክትል ድረስ ክትፍትፍ አደረግናት። እንግዲህ እንደምታዩት በደንብ አድርገን ቀጠቀጥናት፣ ከተፍናት። እንደምታዩት እንግዲህ በደንብ አድርገን ነው እየከተፍን ያለ ነው። ከዛኔ ቤቱ እንግዲህ ሳንኬሎ እናመጣና የማይቀረውን ምስር እንግዲህ ዛሬ የምሰራላችሁ ጽድት ያለ ድግስ ቤት ምስር ነው። እንግዲህ ያው ለማጠብ ውሃ እየጨመርኩበት ነው ያለሁት። እናንተ እኔ ምስር እንደዚህ ይቆሽሻል ብዬ አስቤ አላቅም። ሰው ራሱ እንደዛ ይቆሽሻል። ርብስ ማም አጠብኩት፣ አሸሁት 10 ጊዜ ይሆናል ያጠብኩታል ጸዳም ብሎኝና እንግዲህ ወደ ኪችን እንገባለን። ይሄው ቤቱን እንግዲህ ስፔሻል የሆነ ድስት እናመጣለን። ዘይት እንጨምርበታለን። ዘይት ስለተወደደ እንግዲህ በትንሹ ነው የምናደርገው። ከዛን ሽንኩርታችንን እንከታለን እንግዲህ እንደምታዩት። ከዛን ወደ ማማሰል እንገባለን። እንግዲህ በደንብ እስኪበስል ድረስ በደንብ እስኪንተከተክ እንዲህ ድረስ ከተበሰለ በኋላ በርበሬውን እንከታለን። በርበሬ የቤት በርበሬ ነው፣ በጣም ቆንጆ በርበሬ። እንዴት አባቱ እንደሚመች ብታዩ እውነት። ከዛን እንግዲህ የማይቀረውን እናማስለዋለን። ወደ ቀኝ ወደ ግራ እያደረግን ከዛ እንግዲህ ቲማቲሙን እንከትበታለን። ቲማቲሙንም እናማስለዋለን። ወደ ቀኝ ወደ ግራ አድርገን ነብሱን ነው የምናጠፈው። እንግዲህ ከዛን ትንሽዬ ውሃ ጨመር እናደርግና እናንተ ከተከዋለን። ከዛን ነብሴን ያወጣኝ እንግዲህ አንገላታኝን ምስር ወደ አቁላላ ነው ድስት ውስጥ እንከተዋለን። እንግዲህ በደንብ አድርገን ስላጠብ ነው አታይም፣ ቀለሩ ራሱ እስኪነጣረስ ነው። ከዛን ወደ ማማሰል እንገባለን። እንግዲህ ወደ ቀኝ ወደ ግራ አድርገን እናማስለዋለን። እንግዲህ እንደምታዩት ከዛ ከደን አድርገን ትንሽ እናንተ ከተከዋለን። ልክ ሲወጣ የድግስ ቤት ምስር እዩት። አቤት ምስር። ከዛ ትንሽ ውሃውንም ጨመር አድርገን በደንብ አድርገን እናንተ ከተከዋለን። እሽት አድርገን እናማስለዋለን በደንብ አድርገን። እዩት በስሏል። አቤት ወንደላጤ ምስር እንዲሰራል እንዲለካ። ከዛን ጨዋችንን ከተት አድርገን እንግዲህ ለመቅመስ እጃችንን እዚህ ጋር እንዘረጋና ትንሽ ለመቅመስ ወደ ምላሳችን እናደርጋለን። ምን ይመስላል? ዋው! አንደኛ የድግስ ቤት ምስር ነው። እንግዲህ ይህን ይመስላል የዛሬው ላይ። ወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።